በሜትሪክስ የሜትሪክስ ፊልምና የኔቪል ገዳርድ ትምህርቶች በገንዘብና በአስተሳሰብ አንጻር ኔቪል ገዳርድ እንደሚሉት ምናብህ እውነታህ ነው። ማለትም በልብ ውስጥ የምታስበውና በእምነት የምትገልጸው ነገር እውነተኛ ማድረግ ይቻላል። ይህ በሜትሪክስ ውስጥ እንደሚታየው አዌርነስ እውነታ ነው። ለምሳሌ ኒዮ ራሱን ደዋን እንደሆነ በማመን እውነተኛ ኃይሎችን ያገኛል። በገንዘብ ዓለም ራስህን ባለ በላይ አካል ወይንም ዌልዚ እንደሆነ ብታምን ያንን እውነታ ትፈጥራለህ። ሜትሪክስ ሰዎች በማሽኖች የተፈጠረ የሐሰት ዓለም ውስጥ እንደሚኖሩ ያሳያል። በገንዘብ እና በአስተሳሰብ አንጻር የገንዘብ ሜትሪክስ ማለት ሰዎች በብድር፣ በደሞዝ እና በማያልቅ ሥራ ውስጥ እንዲቀጡ የሚያደርጋቸው ሥርዓት ነው። እንደ ኒዮ አስተሳሰብህን ቀይር፣ እውነተኛውን ዓለም ማየት ትችላለህ። ይህ በኔቪል ገዳርድ እንደተነገረው ራስህን አዲስ ሰው አድርገህ አስብ። ራስህን እንደ ባለጠጋ አካል አስብ። አሱም the feeling of wealth። የገንዘብ ነፃነትህን በምናብ ውስጥ አሳይ። ቪዥዋላይዝ ፋይናንሻል ፍሪደም። ለምሳሌ እንደ ኒዮ ከሜትሪክስ ውጪ ያለውን እውነታ ማየት ብቻ ሳይሆን ራስህን ቀድሞውኑ ነፃና ባለበላይ አካል አድርገህ አስብ። በሜትሪክስ ውስጥ ኤጀንት ስሚዝ የሚወክለው እምነቶችና ፍርሃቶች፣ ብድር፣ በቂ ገንዘብ የለኝም የሚል አስተሳሰብን ነው። እንደ ኒዮ እነዚህን አስተሳሰቦች በማሸነፍ ነፃ መሆን ትችላለህ። እውነቱን እወቅ፣ የገንዘብ ስጋትህ ከሐሳብ ብቻ ነው። አስተሳሰብህን አሻሽል። እኔ የገንዘብ ነፃነት አለኝ በማለት ተግባራዊ አድርግ። ተግባራዊ ሁን። ወሰን የሌላቸው የገንዘብ ምንጮችን ፈልግ። በሜትሪክስ ውስጥ ቡሌት ጊዜ የሚባለው የዝግታ ዘዴ በገንዘብ አስተሳሰብ ላይ የትኩረትና የቁጥጥር ኃይልን ያሳያል። ትርጉም የገንዘብን በዝግታና በትኩረት አስተዳደር፣ ሐሳብ ወይንም ደግሞ ፍጥነት ሳይሆን ጥበብ ተጠቀም ይላል። እውነተኛ የገንዘብ ነፃነት ከውስጥ ይጀምራል። አስተሳሰብህን ከሜትሪክስ ወይንም ከፍርሃት አውጣ። እኔ ባለበላይ አካል ነኝ በማለት እውነታህን ፍጠር።